አንድ ትግሬ እንቅፋት ሲመታው የተባበሩት መንግስታት ይሰበሰባል አንቶኒ ብሊንከን መግለጫ ያወጣል ሳማንታ ፓወር ትላለች ቼዙን እየተጫወተ እግዚአብሔር ሰራላቸው በፋኖ በኩል መምጣት ስለፈለገ የአማራ ልዩ ኃይል ከነሙሉ ትጥቁ ከነሙሉ መሳሪያው ፋኖን ይቀላቀል ዘንድ ፕላኑ ስለነበር እግዚአብሔር ምን አደረገ ግጥም አደረገና የትግራይ አክቲቪስቶች ዋይ አዲስ ሾከር ዋይ ነካርቱምዬ አላህ የሚወፍቃችሁ ዋይ ጌታቸው ረዳ ከመቀሌ ናይ ትግራይ እንትን ሱዳን ልክ አይደለም ማለት ደብረጽዮን ናይ ክልተኛ ሀገሬ ሁለተኛ ሀገሬ ማለት ነው በትግርኛ እንደ ሱዳኖች ተነፍጠኛ ምትሻሉን እንደዚህ ጥሩ ለኢትዮጵያ ሲል ለአማራ ሲል ሱዳንን አፈር ከደች ያበላት እግዚአብሔር ይሄ ደግሞ በቁርአናቸው የተጻፈ በሐዲሳቸው የተጻፈ ነው በደል ምንም ባላደረገ አርደውታል ገፈውታል ገለውታል አፈናቅለውታል እግዚአብሔር ባሪያውና በአምሳሉ የተፈጠረው የሰው ልጅ ፍትህ አጥቶ ተመለከተ አየ ቢቢሲ አይዘግበው ሲኤንኤን አይዘግበው አልጀዚራ አይዘግበው ያማራን ሞት አንድ ትግሬ እንቅፋት ሲመታው የተባበሩት መንግስታት ይሰበሰባል አንቶኒ ብሊንከን መግለጫ ያወጣል ሳማንታ ፓወር ትላለች 3000 አማራ ታርዶ በቃ ምንም በግ እንኳን ያሳዝናል አጥንፍሽ የሚል የለም የተባበሩት መንግስታት አያገባው የነንተራ አያገባው አሁን ምድራውያን ይሄን ሲያረጉ እግዚአብሔር ደግሞ የምድራውያን ሁሉ የበላይ ስለሆነ ያያላ ቼዙን እየተጫወተ እግዚአብሔር ሰራላቸው አማራ አንተ ቁጭ በል አንተ ብቻ ንስሐ ግባ የሚነገርን አዳምጥ በዘመድኩን በሌሎች ወንድሞች ምኖች የሚነገርን ስማ ጸልይ በሊቃውንቶች በአባቶች የሚነገርን አዳምጥ ሌላው ለኔቶ አለ እግዚአብሔር ለኔቶ አለና ሱዳንን በሻሻ ረጋታ እንደ መቀሌ በሻሻ እንደ ቲፔሌፍ በሻሻ ረጋታ የትግራይ አክቲቪስቶች ዋይ አዲስ ሾከር ዋይ ነካርቱምዬ አላህ የሚወፍቃችሁ ዋይ ጌታቸው ረዳ ከመቀሌ ናይ ትግራይ እንትን ሱዳን ልክ አይደለም ማለት ደብረጽዮን ናይ ክልተኛ ሀገሬ ሁለተኛ ሀገሬ ማለት ነው በትግርኛ እንደ ሱዳኖች ተነፍጠኛ ምትሻሉን እንደዚህ ጥሩ አይደለም ማለት አብይ አህመድ በትዊተር በፌስቡክ በምን ወጣና የሱዳን እንደዚህ መሆን ምናምን ትክክል አይደለም እኔ አስታርቃቸዋለሁ በቶሎ ታረቁ አለ የለም እግዚአብሔር ተላይ አስቀመጠና ዞርበል ለኢትዮጵያ ሲል ለአማራ ሲል ሱዳንን አፈር ከደች ያበላት እግዚአብሔር ይሄ ደግሞ በቁርአናቸው የተጻፈ በሐዲሳቸው የተጻፈ ነው አበሻን አትንኩ አበሻ ማለት ኢትዮጵያ ማለት ማንንም ይሁን ማን በትክክል መስመር ላይ ያለ ነው ስለዚህ አማራ ኢትዮጵያ ነው አበሻ ነው አበሻን ሲነኩ ይሄ የነብያቸው የቁርአናቸው ቃል ነው ዱቄት መሆን ነው ሌላ ትርፍ የለው አብይ አህመድ መጣ አሜሪካ መጣች ኢራን መጣ ኢራቅ መጣ ግብጽ መጣ አይሰራም በቃ አትንኩ ተብሏል አትንኩ ከነካስ ትሾቃለ አለቀ የኦሮሞ የእስላም አክቲቪስቶች ዋይ ሱዳን ዋይ ሱዳን የለም ስነ ስርዓት ያዝ አሁን አንደኛውን ኃይል እግዚአብሔር ከአማራ ላይ አስወገደ ማለት ነው ፋኖ ሳይዋጋ የአማራ ልዩ ኃይል ሳይዋጋ ጎንደር ሳይዋጋ ጎጃም ሳይዋጋ ከሸዋ ሳይሄድ አንዳንድ ምስኪን መከላከያዎችም ሳይሞቱ እግዚአብሔር ሱዳንን ገደለና ኢትዮጵያን አነሳ አለቀ ይሄ ሌላ ነገር የለም እለተ ትንሳኤን በሌሊት ቤተክርስቲያን ሄዶ ትንሳኤ ከለለ አመነ ትንሳኤ ከለለ አመነ ብርሃነ ከፈኑ ዲቤነ
ብርሃነ ከፈኑ ዲቤና እያለ በቤተ መቅደሱ ከበሮን ይዞ ቅዳሴውን አስቀድሶ ስጋው ደሙ ተቀብሎ በማግስቱ ደግሞ እንኳን አደረሰ ለብርሃነ ትንሣኤ። ሱዳንስ እንዱ ወደ ኢትዮጵያ ወደ ቻድ ወደ መቀሌ ቁጭ ብለው ወይ ሱዳን አኔ እዚህ አዲስ አበባ ተቀምጦ ማሎ ረቢ ማሊ ሱዳን አከነጎታ ደብተራ አማራ አከነጎዳ እያለ ቁጭ ይላል። የአማራ አምላክ ይሄንን ሰራ። ብድል ነበር አብይ አህመድ አንቀጠቅጣታለ ያለችው የኢትዮጵያ ኦርቶዶክስ አንቀጠቀጠችው። አርቲስቶች ከጎን ቆሙ። ዓለም አቀፍ ሆነ። የዓለም አቀፍ የዜና አውታሮች አደረጉ። የመጀመሪያው ቀን ጸሎት እንደተፈጸመ በቱርክ በታሪክ ታይቶ የማይታወቅ የመሬት መንቀጥቀጥ ተፈጸመ። የመሬት መንቀጥቀጥ ታይቶ የማይታወቅ የመሬት መንቀጥቀጥ ተፈጸመ። ስንት ሚሊዮን ህዝብ እንደሞተ እግዚአብሔር ይወቅ። ስንት ሺህ ከተማና ቤት እንደፈረሰ እግዚአብሔር ይወቅ። ግን ያው መልስ ነው። ምን ማድረግ አይቻልም። ነብያቸው ነው ያለው ሀበሻን አትንኩ፣ ኢትዮጵያን አትንኩ። ኢትዮጵያን የነካችሁ ቀን ምን ትሆናላችሁ? ትሞታላችሁ ተብሏል። የኔ አይን የሚያየው ይሄንን ነው። ኢትዮጵያ ቱርክን ሄዳ የምትመታበት ሚሳኤል የላትም፣ አቅም የላትም፣ ጉልበት የላትም። ቱርክንም አሜሪካንንም ሊያጠፋ የሚችል አውሮፓን ሊያጠፋ የሚችል ምድርን ሊያጠፋ የሚችል ኒውክሌር ግን አላት። ማጋ እግዚአብሔር ጋር አላት። እግዚአብሔር የሚባል ኒውክሌር አላት። ሃይማኖት የሚባል ኒውክሌር አላት። ይሄው ቱርክ ጠባይ ያሳመረች ምንም አሁንም እንግዲህ ተሞከረች። ያው ምንም ኢትዮጵያ ምንም የላትም። ቅዱሳኑ መጸለይ ብቻ ነው። ይሄው መሪያቸው እስከ ዝምተኛ ሆኗል። ከዛ በኋላ በቃ አልቃሻ ሆኗል። ሆደ ቡቡ ሆኗል። የኦርቶዶክስ አምላክ የቤተ ክርስቲያን አምላክ ቀላል አይመስል። ቀጥሎ ደግሞ የሚመጣው ነው ማሳያችሁ። ቀጥሎ ወደድክም ጠላህም የምትቀበለው በኦርቶዶክስ ላይ አፈን የከፈትክ ፓስተር፣ አፈን የከፈትክ የዋሃቢ እስላም ወደድክም ጠላህም በሚቀጥለው የሚመጣው ደግሞ ከዚህ የባሰ ነው። ከዚህ የባሰ የከፋ ነው። እዚህ የከፋ ነው የሚመጣው። ስለዚህ የእግዚአብሔር ይሄን አደረገ። አሁን በቃ የሱዳን የሞተ ነው፣ የግብጽም የሞተ ነው። በትሪሊዮን የሚቆጠር መሳሪያ ወድሟል። ምን ብሏል? ባለውን ጀምርና ቶሎ እንበል ሲል እኛ ላጣረግ። ስለዚህ እግዚአብሔር እቅድ ነበረው። በአማራ ላይ እግዚአብሔር እቅድ ነበረው። እደግመዋለሁ። በአማራ ላይ እግዚአብሔር እቅድ ነበረው። እቅዱ ምንድነው ያልን እንደሆነ ተመልከቱ። ሱዳን ባትነሳ ሱዳን ያ ችግር ባይገጥማት ሱዳንና እንትን ጦር ሲለማመዱ ነበር፣ ያወድሙት ነበር አማራ። አንድ በሉ። ይሄንን ገፈፈ እግዚአብሔር። የአማራ ልዩ ኃይል ያቺ ደብዳቤ ወጣ እኛ ባንበትናት ኖሮና የአማራ ልዩ ኃይል ከነትጥቁ ከነመሳሪያው ጫካ ባይገባ ኖሮ አስቡት። ጫካ ባይገባ ኖሮ ሊፈጠር የሚችለውን አስቡ። ማንን ነው የሚያገኘው? ፋኖና ማን ነው የሚዋጋው? የአማራ ልዩ ኃይል። ምክንያቱም የአማራ ልዩ ኃይል መንግስት ጋር ከሆነ ፋኖ እዛ ከሆነ የአማራ ልዩ ኃይል ሎጂስቲክ አለው። የአማራ ልዩ ኃይል የሰው ኃይል አለው። የአማራ ልዩ ኃይል መሳሪያ አለው። ስለዚህ ከወንድሞች ጋር የሚዋጉት ወንድም ለወንድሙ ነበር የሚያልቀው። እግዚአብሔር ይሄን ስለሚያቅ በፋኖ በኩል መምጣት ስለፈለገ የአማራ ልዩ ኃይል ከነሙሉ ትጥቁ ከነሙሉ መሳሪያው ፋኖን ይቀላቀል ዘንድ ፕላኑ ስለነበር እግዚአብሔር ምን አደረገ? ግጥም አደረገና ያቺ ደብዳቤ ስትወጣ አማራ ቱጋለ ከነትጥቁ ከነምኑ ጫካ ገባ። ያ መከላከያን ያዳነ የአማራ ልዩ ኃይል ከፋኖ ጋር እግዚአብሔር ያሳያችሁ። ሁለት ሪያል ማድሪድ ማለት ነው ለወጣቱ፣ ሁለት ሸዋዚንገር ማለት ነው። ሸዋዚንገር የድሮ ነው። እኔ እንግዲህ አርጅቻለሁ። አሁን ያለ ሰው አላውቅም። አሁን ያለው ምርጥ አክተር በሉት በቃ ሁለት ራሱን የቻለ በቃ ሁለት ምርጥ ቲም፣ የዓለም ሁለት ምርጥ ቲም
በተፈጥሮ ጦረኛ አራሽ ቀዳሽ ተኳሽ ሁለት ያውም ደግሞ የህዝባቸው በደል የህዝባቸው ግፍ ያንገሸገሻቸው ከልምድ ጋር ከእውቀት ጋር ከጀግንነት ጋር ከሃይማኖት ጋር እስላሙም ክርስቲያኑም አማራ ያማራ ፋኖ ያማራ ልዩ ኃይል አንድ አደረገ። ይሄን ያደረገ ማን ነው? ይሄን ያደረገ ማን ነው? እግዚአብሔር ዘመድኩን በቀለ አይደለም። ያማራ አክቲቪስት አይደለም። በአዴን አይደለም። እግዚአብሔር ያውቃል። ፕላኑን ያውቃል። እንዴት መሄድ እንዳለበት ያውቃል። አማራ ሰው እንደሌለው ያውቃል። ፓርቲ እንደሌለው ያውቃል። ዶክተሩ ሆዳም እንደሆነ ያውቃል። ዳያስፖራው ሆዳም እንደሆነ ያውቃል። እግዚአብሔር ያውቃል። ምላስ ያለው ሰው አማራ እንደሌለው ያውቃል። የዋህ ሃይማኖተኛ ህዝብ እንደሆነ ያውቃል። ትላንት የተቋቋመው እንኳን አብን የሚባል ሙጭቅላ ገና ሽንት ቤት እንኳን ጠርጎ ሳይጨርስ እንዴት እንደከዳው አይተናል። በለጠ የሚባል ካዲ አይተናል እንዴት እንደከዳው። አብን የሚባል ገና ስልጣን ሳይዝ ገና ምንነቱ ሳይታወቅ አማራን እንዴት እንደከዳ አይተናል። አማራ ሰው የለውም። ጣይር የሚባል የጎንደር ሰው ሳይመረጥ ህዝብ ሳይመርጠው አብይ የመረጠው ያማራን ገበሬ ችግር ያማራን ፋኖ ችግር አልሰማም ኖ ኮመንት ያለ ያማራ ገበሬን ግብር እየበላ የሚኖር በአማራ ምድር ተንቀባሮ የሚኖር የዋሃቢ እስላም የድምጻችን ይሰማ የነ አህመድን ጀበል ኤጀንት ቁጭ ብሏል እዛ አማራ ክልል ላይ ሰው እንደሌለው ያውቃል። እግዚአብሔር አማራ በምድር ላይ ሊረዳው የሚችል ሰው እንደሌለው ያውቃል። አሜሪካ አትረዳውም። ጣላው እንደ ሩሲያ ነው የምታየው ኦርቶዶክስ ስለሆነ አታዛቶዶም። ጣሊያኖቹ አይወዱትም፣ ፈረንሳዮቹ አይወዱትም፣ ሌሎቹም አይወዱትም። አማራን በጥላቻ ነው የሚያዩት። ለዚህ ነው ሞቱን የማይናገሩት፣ መገፋቱን የማይናገሩት፣ መሰደዱን የማይናገሩት። ለዚህ ነው የሌለው ይሄውላ ባይኖረውም ግን ማን አለው? እግዚአብሔር አለው። እግዚአብሔር ምን አደረገ? ቆረጠውና አማራ ልዩ ኃይልና አማራ ፋኖን አደረገ።